ራስህ ላይ አተኩር። ሰላም፣ እንዴት አላችሁ? ዛሬ በአዲስ ሀሳብ ወደ እናንተ መጥተናል። ይህ ኢነርጄቲክ ሚዲያ ነው። ለቻናሉ አዲስ የሆናችሁ የደውሏን ምልክት በመንካት ቤተሰብ እንዲሆኑ ጋብዛለሁ። አብዛኞቻችን አብዝተን ስለ ሰዎች እንጨነቃለን፣ እንዲሁም ስለማያስፈልጉ ነገሮች እንጨነቃለን። መለወጥ እንፈልጋለን። እንድንለወጥ ግን የሆነ ሰው እንዲመጣ፣ ሁኔታዎችም እንዲለወጡ እንፈልጋለን። ምክንያቱም ራሳችን ላይ አናተኩር። አንተ ግን ውስጣዊ ነገሮችን ማስተካከል ስትጀምር ውጫዊ ነገር መስተካከል ይጀምራል። ሰዎች እንኳን ለአንተ ትኩረት መስጠት የሚጀምሩ አንተ ራስህ ላይ ማተኮር ስትጀምር ነው። በስራ፣ በትምህርት፣ በትዳር ብቻ ሁላችንም የምንፈልጋቸው ብዙ ነገሮች አሉ። ከውጭ የሚመጣ ነገር ከጠበቅን ግን ራሳችንን መለወጥ አንችል። ውጫዊ ነገር ላይ ትኩረት ከሰጠን ግን መለወጥ አንችል። ለውስጣዊ ነገር ግን ትኩረት ማድረግ ስንጀምር ያኔ ለውጣችንን እንጀምራለን። አንተ የምትችለውን ስታደርግ ፈጣሪ የማይቻል የሚመስለውን ነገር የሚያደርግል። የማይቻሉ የሚመስሉ ነገሮች የሚሳኩት ከአንተ የሚጠበቁ ነገሮችን ማድረግ ስትጀምር ነው። ከአንተ የሚጠበቀው ራስህ ላይ ማተኮር ብቻ። እንዴት ራስህ ላይ አተኩረ ራስህን እንዴት መለወጥ እንደምትችል አብረን እናያለን። አብራችሁ ቆዩ። የመጀመሪያው ነገህን አስብ። ስለ ነገ ማሰብ ራሱ ላይ ማተኮር ነው። አሁን ያለው ባህሪ፣ ማንነት የት ነው የሚያደርስ? አብዛኛውን ጊዜህን በምንድን ነው የምታጠፋው? ስለማይጠቅም ነገር እያሰብክ ነው ወይስ ስለማይጠቅም ነገር እየተጨነቅ? አሁን ባለህበት ህይወት የዛሬ 10 ዓመት ህይወትን መቀላቀል ትፈልጋለህ? እነዚህን ሁሉ ነገሮች ማሳካት ትፈልጋለህ? በቃ ስለ ነገ ማሰብ ጀምር። ከ5 ወይም ከ10 ዓመት በኋላ ከመኝታ ስትነቃ ምን አይነት ህይወትን ነው የምትመኘው? እነዚህን ሁሉ ነገሮች እንዲሳኩልህ ከአንተ የምትጠበቀው ምንም ሳይሆን ፍላጎት ብቻ ነው። ነገ በህይወትህ ምን እንዲፈጠር ትፈልጋለህ? ይሄ በህይወትህ ወሳኝ ጥያቄ ነው። በዓለማችን ላይ ስኬታማ የምንላቸው ሰዎች አብዛኞቹ አንድ ነገር ያመሳስላቸዋል። ነጋቸው ምን ሊሆኑ እንደሚፈልጉ ጠንቅቀው ያውቃሉ። ለዛ ነው ነገ ምን ላይ መሆን ትፈልጋለህ ያልኩ። ምክንያቱም ስለ ነገ ማሰብ ስትጀምር ነው ነገሮችን ወደ ተግባር መለወጥ የምትጀምረው። ራስ ላይ ማተኮር ስለ ነገ በማሰብ ይጀምራል። ሁለተኛው ቅድሚያ የምትሰጠውን ነገር ላይ። ራስህ ላይ ማተኮር ከጀመርክ፣ ስለ ነገ ማሰብ ከጀመርክ የትኛውን የህይወትህን ክፍል ነው በቅድሚያ ማስተካከል ያለብህ? ስራህን ነው? ትምህርትህን ነው? የትዳርህን ነው? የግል ህይወትህን ነው? ገንዘብህን ነው? የትኛውን የህይወትህን ክፍል ነው ቅድሚያ ታስተካከሉ የሚያስፈልገው? የህይወትህ ጣዕም የሚወሰን ቅድሚያ በምትሰጣቸው ነገሮች ነው። ቅድሚያ ለፈጣሪ ይስጥ። ምክንያቱም ሰዎች ቢሸሹህ፣ ቢርቁህ፣ ቢጠሉህ ሁሌም የማይተውህ ሁሌም አጠገብህ የሚሆነው ፈጣሪህ ብቻ ነው። ከዚያ ከፈጣሪ ቀጥሎ ራስህ ቅድሚያ ስጥ። ለጤናህ ቅድሚያ ስጥ። አንተ ደህና ስትሆን ነው ለሰዎች መኖር የምትጀምር፣ ሰዎች መቆም የምትጀምር። ከዚያ ደግሞ ለቤተሰቦች ቅድሚያ ስጥ። ደስታህን፣ ሐዘንህን፣ መከፋትህን የምታሳልፈው ከቤተሰቦች ጋር ነው። ከዚያ ደግሞ ለስራ ጊዜህን ስጥ። ስኬታማ የሚያደርግህ የምትለፋው ልፋትህ ነው። ሌላው ደግሞ የመጨረሻው ለአይምሮህ ቅድሚያ ስጥ። ለመዝናናት፣ ከሌሎች ሰዎች ጋር ጊዜ ለማሳለፍ፣ እንደዚህ አይነት ነገሮችን ለማድረግ ለአይምሮህ ጊዜህን ስጥ። እነዚህ ነገሮች በቅደም ተከተል ካደረካቸው፣ ቅድሚያ ለማን እንደምትሰጥ ካወቅ ህይወትህ ይለወጣል። ምክንያቱም ቅድሚያ የምትሰጣቸው ነገሮች ናቸው ህይወትህን ሊለውጡልህ የሚችሉት። ቅድሚያ የምትሰጠውን ነገር ካላወቅ ግን ገና በማለዳ እንደተነሳ ስለ ሰዎች በማሰብ ነው የምትጀምረው። በመጨነቅ ስራው እንዴት ይሆን? ስራው እንዴት ሆነ ይሆን? እዳዬን እንዴት እከፍላለሁ? ገንዘብ ኬት አመጣለሁ? ዛሬ ደግሞ ቀኔ ምን ይመስላል እያልክ ተረብሸህ ነው ቀንን የምትጀምረው። መንፈስህ ከአንተ ጋር አልተረጋጋ። ስራ ቦታ ሆነህ እንኳን አካልህ ስራህ ቦታ ይሆናል እንጂ መንፈስህ ሌላ ቦታ ነው ያለው። አብዛኛውን ነገር ማድረግ የምትጀምረው በደመ ነፍስ ይሆናል። ምክንያቱም ቅድሚያ ልትሰጥ የሚገባህን ነገር አላወቅም። ይህንን ለይተህ እወቅ። ለየትኛው የህይወትህ ክፍል ነው ቅድሚያ የምትሰጠው? ራስህ ላይ ማተኮር ማለት ይህ ማለት ነው። ሶስተኛ ጠዋትህን ወይም ማለዳህን አሳምር። ሳይኮሎጂስቶች አብዛኛውን የሰው ልጅ ጸባይ ተገንብቶ የሚያልቀው በጠዋት ነው፣ ከ3 ዓመት እስከ 8 ዓመት ባለው ጊዜ ነው ይላሉ። በልጅነታችን ተገንብቶ ያልቃል ጸባያችን። የቀን ውሏችንም ተገንብቶ የሚያልቀው የመጀመሪያው 2 ሰዓታት ነው፣ ከእንቅልፋችን የነቃንባቸው ሰዓታት።
ይህም ማለት እንቅልፍ እንደተነሳ ያለው 2 ሰዓት ቀሪህን 22 ሰዓታቶችን ይወስናል ማለት ነው። በነገራችን ላይ ህይወታችንን የሚወስኑ ትናንሽ ብለን የናቅናቸው ነገሮች ናቸው። ስራ ከመግባት ወይም ደግሞ ትምህርት ቤት ከመሄድ በፊት 2 ሰዓት ያህል ቀደም ብለህ ተነስና ፈጣሪህን አመስግን፣ ጸሎትህን ወደ አምላክህ አድርስ። ከዚያ በኋላ መጽሐፍ ቅዱስ ወይም ቅዱስ ቁርአንህን አንብብ። ምክንያቱም ውስጥህ በሐሴት ይሞላል፣ ትረጋጋለህ። ስፖርቱን ስራ። አብዛኛው ሰው ከአልጋው ሳይወርድ አንተ ብዙ ነገሮችን አድርገህ ትጨርሳለህ። ግን ቀደም ብለህ 2 ሰዓት ያህል ከተነሳ ከሰዓትህ ራስህ መወሰን ትችላለህ ከፈጣሪ በታች። ይሄ ውሎህን ያሳምረዋል፣ ያስተካክለዋል። ራስህ ላይ እንድታተኩር ይረዳሃል። በጊዜ ላይ ራስህ ማዘዝ ማለት እኮ ነው። ጠዋትህን አሳምረው። 4ኛው ማታ ማታ ራስህን ፈትሽ። ማታ ከመተኛትህ በፊት ጋደም በልና በቀን ውስጥ ያደረግካቸውን፣ ያሰብካቸውን፣ ያሳካቸውን ነገሮች ፈትሽ። እንዲህ ጥሩ አድርጌያለሁ፣ በጣም ጀግና ነኝ፣ ይህን ደግሞ አበላሽቻለሁ፣ ይህን ማስተካከል አለብኝ እያልክ ለራስህ ንገረው። ከራስህ ጋር አውራ፣ ከራስህ ጋር ተነጋገር። ምን መሰለ፣ አብዛኛውን ጊዜ ተኝተን የምናስበው በቀን ውስጥ የገጠሙንን ክፉ ነገሮች ነው። እንዲህ ባላደርግ ኖሮ እኮ ይሄ ነገር እንደዚህ አይሆንም ነበር እያለ ነው ለራሳችን የምንነግረው። ራሳችንን በጣም ነው የምንጨክንበት፣ ራሳችንን በጣም ነው የምንወቅሰው። ስለዚህ በተቻለን አቅም በቀናችን ውስጥ የሰራናቸውን መልካም ነገሮች አስበን ራሳችንን ማበረታታት አለብን። በተለይ ማታ ልንተኛ ስንል በጣም የምናከብራቸው ስኬታማ ሰዎች ብዙ ስህተቶችን ይሰራሉ። ትንሽ የሚባል የሚያስቅ ስህተት እኛ በእነሱ ቦታ ብንሆን ልንሰራው የማንችለውን ስህተት እንኳን እነዚህ ሰዎች ይሰራሉ። ግን ራሳቸው ላይ አይጨክኑ። ማታ ሊተኙ ሲሉ እንኳንም ይሄን ተሳሳትኩኝ አስተካክለዋለሁ እያሉ ስህተታቸውን ለማስተካከል ጥረት ያደርጋሉ። ራሱ ላይ የሚያተኩር ሰው ራሱ ላይ መጨከን የለበት። በቃ ትልቁ ነጥብ ይሄ ነው። ራስህ ላይ ማተኮር ማለት እኮ ይሄ ነው። ማታ ልትተኛ ስትል ውሎህን፣ ቀንህን በደንብ ፈትሸው። 5ኛ በምትፈልገው ጉዳይ ግልጽ ሁን። አንድ ሰው የትኛውም ምግብ ቤት ሄዶ ሊበላ ይችላል። ጥሬ ስጋ ነው የምፈልገው ካለ ግን ስጋ ቤት ብቻ ሄዶ ነው ሊበላ የሚችለው። አየህ፣ በስራቸው ደስተኛ ያልሆኑ ሰዎች፣ በገበያቸው በኑሯቸው ደስተኛ ያልሆኑ ሰዎች ምን እንደሚፈልጉ ግልጽ አይደሉም። ጥሩ ደሞዝ እፈልጋለሁ ይላሉ እንጂ ቁጥሩን በግልጽ አያውቁት። አየህ፣ ግልጽ አድርገህ ሁሉንም ነገር ስታውቀው ግን ለመፈለግም ይመቻል። ራስህን ለማዘጋጀት ይረዳሃል። እኔ ይህን ያህል ብር እንዲከፈለኝ ይፈልጋለሁ ስትል አእምሮ ራሱ ይህን ያህል ብር እንዲከፈል ምንድን ነው መስራት ያለብህ? ስንት ስራ ነው መስራት ያለብህ? በምን አይነት መንገድ ነው መስራት ያለብህ? ምን አይነት ልምድ ያስፈልግሃል? ምን አይነት ክህሎት? ከማንስ ጋር መዋል? ምን አይነት ኔትወርክ ያስፈልገኛል ብለህ እንድታስብ ያስገድዳል። አየህ፣ ግልጽ ሆነ አወቀው ማለት ታሳካዋለህ ማለት አይደለም፣ ግን ቢያንስ የማሳካት እድልን ታሰፈዋለህ። አእምሮ፣ መንፈስህ፣ አካልህ ይዘጋጃል ግልጽ ስትሆን። በትምህርትህም ሊሆን ይችላል። ምን ያህል ውጤት ነው ማምጣት የምትፈልገው? ይህንን በግልጽ ወቀው። አየህ፣ ያንን ውጤት ስታውቀው ይህን ውጤት ለማምጣት እንዴት ነው ማጥናት ያለብኝ? በምን አይነት መንገድ ላጥና እያልክ ራስህን መጠየቅ ትጀምራለህ። የምትፈልገውን ነገር ጠንቅቀህ ስታውቀው ዋጋ ለመክፈል ዝግጁ መሆን ትጀምራለህ። የጀመርከውን ነገር ለማቆም አትፈልግም። ስለዚህ ያንን ለማሳካት የሚሆን ማንነት ለመገንባት ብዙ ዋጋዎችን መክፈል ትጀምራለህ። የዛን ጊዜ ብዙዎች ወደ አንተ መምጣት ይጀምራሉ፣ ስኬትህን መመልከት ይጀምራሉ። ለምን? የምትፈልገውን ነገር በግልጽ ስለምታውቅ። ራስህ ላይ በደንብ ልታተኮር የምትፈልግ ከሆነ ህልምህን በግልጽ ልታውቅ ያስፈልግሃል። ራስህ ላይ ማተኮር ማለት ምን እንደምትፈልግ በግልጽ ማወቅ ማለት። 6ኛ የምታገኛቸውን ድሎችህን አጣጥም። በደንብ ለመደሰት ትልቅ ነገር እስክታሳካ ድረስ አትጠብቅ። በየቀኑ ትናንሽ የሚባሉ ስኬቶችን ማጣጣም አለብን። ገቢህን ከማሳደጉ በላይ ገቢህን ለማሳደግ የምትለፋው ልፋት፣ የምትሰራቸው ስራዎች፣ የምትገባበት ቦታ ሁሉ ላንተ ድል መሆን አለበት። ውጤቱም መምጣቱ ድል ነው፣ ብዙ መልፋትህም ድል ነው። ስኬት መድረሻው ብቻ አይደለም፣ የምታሳልፋቸው መንገዶች ጭምር እንጂ። አየህ፣ የምታሳልፈው የምታልፍባቸውን ሁሉንም መንገዶች ልትደሰትባቸው ይገባሃል። የኛ ችግር ትልቅ ስኬት፣ የሚጨበጥ ስኬት ካላሳካን በስተቀር ስኬታማ የሆነን አይመስለንም። ግን ራስህ ላይ ማተኮር ማለት በትልቁ በትንሹም ድሎች ከራስህ ጎን መቆም ማለት ነው። ትንሹንም ትልቁንም ድል ማጣጣም አለብህ። 7ኛውና ዋነኛው ስሜትህን መቀየር ተለማመድ። ብዙ ጊዜ ለውጦችህን ስትጀምር፣ ራስህ ላይ ማተኮር ስትጀምር በሚገርም ጉልበት፣ በሚገርም ደስታ፣ በሚገርም ብርታት ነው። የሆነ ሰዓት ግን ሳታስበው ፍላጎትህ ይቀንሳል። ስፖርት መስራት ትጀምራለህ። መጽሐፍትን ማንበብ ትጀምራለህ። አዲስ ቢዝነስ፣ አዲስ ነገሮችን ማድረግ ትጀምራለህ።
ከዚያ ግን የሆነ ሰዓት ላይ ፍላጎትህ መቀነስ ይጀምራል። በቃኝ፣ አስጠላኝ፣ አልቀጥልም ማለት ትጀምራለህ። አንዳንዴ በጣም እየደበረ መኝታህ ላይ ሆነ እንኳን ተነስተ ምግብ ለመብላት እንኳን ፍላጎቱ አይኖርህም። ብዙ ነገሮችን ለማድረግ ወደ ተግባር ለመግባት ራስህን መግዛት አለብህ። ከሰጠኋችሁ ሀሳብ ውስጥ የትኛው ተመቻችሁ? ሀሳባችሁን በኮሜንት ላይ ያሳውቁ። ዛሬውኑ እርምጃዎችን መጀመር ጀምሩ። ይህ ኢነርጄቲክ ሚዲያ ነው። ቻናሉን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ እንዲበረታቱ አክብሮት እጠይቃለሁ።